ስታዲየም ውስጥ ተገኝታችሁ የምታውቁ ከሆነ እርግጠኝነት የዚህ ትርኢት ተካፋይ ሆናችኋል። ተገኝታችሁ ባታውቁ እንኳን በአንድ ትልቅ ስታዲየም የተለያዩ ውድድሮች ላይ ተመልካቾች ሲከውኑ ተመልክታችኋል። መነሻውን ስታዲየም ከሞሉ መቀመጫዎች ወይም ክፍሎች በአንዱ ያደርጋል። ተራ በተራ በቡድን የተቀመጡ ተመልካቾች ለአጭር ሰከንድ ከመቀመጫቸው ተነስተው እጃቸውን ወደ ላይ ዘርግተው የጋራ ጨዋታ አሰምተው ይቀመጣሉ። የተነሳው የአንዱ ክፍል ተመልካች ሲቀመጥ ከጎን ያለው ተመልካች ወዲያው ተነስቶ እጆቹን ወደ ሰማይ ዘርግቶ የጋራ ድምፅ አሰምቶ ይቀመጣል። እያለ በሁሉም የስታዲየም ክብ ውስጥ ይሄ ትርኢት ይፈሳል። የዚህ ትርኢት ውጤት የሚቀመጡና የሚነሱ ተመልካቾች እንደ ማዕበል ከፍ ዝቅ ሲሉ ያሳያል። ይሄ ልብ የሚሰርቅ የስታዲየም ትዕይንት ዛሬ በሀገራችን ስታዲየሞችና በሁሉም የዓለማችን ተመልካቾች በድምቀት በፍቅር የሚከወን ማራኪ ትዕይንት ሆኗል። አስደማሚው የተመልካቾች የድጋፍ ትዕይንት ብድግ እያለ እንደ ዱላ ቅብብል አንዱ ሲያቆም ሌላው እየተቀበለ ግን ምንም ፋታ ሳይሰጥ የሚሰራን ትርኢት ዳንግላሳ እንደሚሰራ ማዕበል ተመልካቾች ከአንዳች ጩኸት ጋር ሲወድቁና ሲነሱ ማየት አሁን በስታዲየሙ የሚገኘውን ብቻ ሳይሆን የቴሌቪዥን ካሜራዎችንና የውጭ ተመልካቾችንም የሚያጓጓ ሆኗል።